ኤልያስ በመጨረሻ ዘመኑ አዲስ ዓለምን ለማግባት ተመኝቶ ይሆን? ምላሹን የሚያውቀው እሱ ብቻ ይመስላል። ቅኗ አዲስ ዓለም፣ ለሱ አብዝታ የምትጨነቀው አዲስ ዓለም፣ ቤት አድማቂዋ አዲስ ዓለም ትዝ ትለዋለች። በጠይም ፊቷ ላይ የነበረው ፈገግታ በልቡ ላይ ያረብባል። ሰው መሆን አይቀርምና ያዝናል። በልዑል ኃይሉ ሙዚቃ ውስጥ ያለው ልቤ አላርፍም አለ ለሷ ሳይሆን አይቀር። ልቤ አላርፍም አለኝ በናፍቆትሽ ነዶ፣ ካለሽበት ሄዶ ወይ አድኝኝ መተሽ አርፌ ልተኛ፣ ተያት ትቅሪ አርገሽኝ ብቸኛ። ሙዚቃ የተሰራው ኤልያስ ሰው በሚናፍቅበት ዘመን ነው። የኩላሊት እጥበት ሕክምና ጀምሯል። አብዝቶ ሆስፒታል መመላለስም አዘውትሯል። ይሁን እንጂ በገና ስቱዲዮ ከ10 ዓመት በላይ የቆዩ ድምፃውያን ዕጣ ፈንታ አስጨንቆታል። በመሆኑም ሞትን ቀድሞ ለመገኘት ከነስቃዩ ስቱዲዮ ይገባል። ልዑል ኃይሉ ህመም ላይ ከሆንክ ነገ እንሰራዋለን ይሏል። ኤልያስ ግን ሽንፈትን አይወድም። በዚህ አስቸጋሪ ሁኔታ ውስጥ ሆኖም ቅንብሩን ለመስራት ይሞክራል። ልዑል እነዚያን ሌሊቶች አይዘነጋቸው። እግሩ ማበጥ ጀምሮ ስለነበር እሱ ሙዚቃ ሲያቀናብር እኔ ደግሞ አሽለት ነበር ይላል። የቻልኩትን ያህል ልንከባከበው ሞክሬያለሁ። ጨው ያለበት ምግብ ተከልክሎ ስለነበር ውስጥ ገብቼ ወጥ ሳይቀር አስቀድሜ ቀምስ ነበር። ነገር ግን እሱ ብዙም ለራሱ ግድ አልነበር። አንድ ቀን እንዲያው ጨው ያለበት ወጥ ሲበላ አገኘው። ተበሳጨው። በሱ ሳይሆን ምግቡን ባቀረበችለት ሴት። ሰራተኛው መልካም ሰው ነበረች፣ ብዙ ደክማለታለች። ግን የትዳር አጋርን ያህል ልትጠነቀቅለት አልቻለች። በህመሙ ወቅትም የሱ ጉዳይ የምር ያሳሰባቸው ጥቂት ሰዎች ብቻ ናቸው። ከዚያ ውጪ ሁሉም አድማቂ ነበር። ይመጣል ይሄዳል። ሌሊት ቢያመው እንኳ ውሃ የሚያቀርብለት ሰው አልነበረ። ይህ ደግሞ ብቸኝነት እንዲሰማው ማድረጉ አያጠያይቅም። ልዑል የኤልያስን ድብቅ ህመም በአግባቡ ሳይመለከት የቀረ አይመስልም። ተከታዮቹን ስንኞች እማኝ እናድርግ። ብቸኝነት ጎዳኝ ለየኝ ከሰው፣ ቤቴም ጎደልሽበት ቀዘቀዘው፣ ጠረንሽ ውላ አለ ቀሰቀሰው፣ ናፍቆትሽ ነካካው ነዘነዘው። እንጉርጉሮን የሚጠላው ኤልያስ በዚህ ሙዚቃ ውስጥ የድሮ ወኔው አብሮት አልነበረ። ስንኞቹ ይብሰለሰላሉ። ዛሬን ሳይሆን ትናንትን ይናፍቃሉ። መነሳትን ሳይሆን መውደቁን ያስታውሳል። ብርታቱ በጸጸት ፈርሷል። ወኔው በትዝታ ሟሿል። ለምን የሚለው ጥያቄ ግን በወጉ ሊመለስ የሚገባው። ኤልያስ በመጨረሻ ዘመኑ አዲስ ዓለምን ለማግባት ተመኝቶ ይሆን? ምላሹን የሚያውቀው እሱ ብቻ ይመስላል።